ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ማክሰኞ የካቲት 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛይ እንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ እናንተም አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ነው መረጃዎቻችንን በዝርዝር ወደ እናንተ ከማድረሳችን አስቀድመን መረጃዎቻችንን ለመከታተል ያመቻችሁ ዘንድ በሃይላይት አጫጭር መረጃዎችን ወደ እናንተ እናድርስ። አስቀድመን በሀገር ውስጥ ከምንመለከታቸው ስፖርታዊ መረጃዎች መካከል ሸገር ሲቲ እግር ኳስ ክለብ የፈረሰኞችን ወሳኝ ተጫዋች ለማስፈረም ከጫፍ መድረሱን፣ ከባህር ማዶ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ወደ ጥሎ ማለፍ 16 ለመቀላቀል የሚደረገው የደርሶ መልስ የመጀመሪያ ዙር ጨዋታ በአውሮፓ የተለያዩ ከተማ ስቴዲየሞች ዛሬ ምሽት የሚከናወኑ መሆኑን እንደዚሁም በአጫጭር የዝውውር መረጃዎች ደግሞ አርሰናል ወሳኝ ተጫዋቹን ወደ ማንቸስተር ዩናይትድ ምናልባት ሊሸኝ ስለመሆኑ እየተነገረ ነው የሚገኘው። በሌላ በኩል አርሰናልም ወጣት የተከላካይ ስፍራ ተጫዋች ከስፔኑ ክለብ ሪያል ማድሪድ ለማስፈረምም ስለመዘጋጀቱ እየተገለጸ ይገኛል። እንደዚሁም ማንቸስተር ዩናይትድ የአንድ ወሳኝ ተጫዋቹን የውል ኮንትራት ለማደስም እንደዚሁ ጥረቶችን በማድረግ ላይ እንደሚገኝ መረጃዎች እየወጡ ይገኛሉ። ሌሎችም መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛይ እንዱ ላይ፣ የካሜራ ባለሙያችን ደግሞ ጋሻው ዳኛው ነው። በድጋሚ እናንተም አብራችሁ እንድትቆዩ እንጋብዛለን። ወደ ዝርዝር መረጃዎቹ እናልፋለን። የሀገር ቤት ስፖርታዊ መረጃዎችን ነው እንደወትሮ ሁሉ የምናስቀድመው። የሀገር ቤት ስፖርታዊ መረጃዎቻችን ጅማሮ የምናደርገው የአንድ ተጫዋችን ዝውውር በተመለከተ ማለት ነው። የውድድሩ አካፋይ ላይ ይገኛል የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን ማለት ነው። ወደ 20ኛው ሳምንት መርሃ ግብር በቅርቡ የፊታችን አርብ ይጀምራል በሐዋሳ ተብሎ ነው እየተጠበቀ የሚገኘው ማለት ነውና ይህ የሁለተኛው ሲዝን ከመጀመሩ አስቀድሞ እንግዲህ ቡድኖች ለሁለተኛው ሲዝን ይጠቅሙናል ያሉትን ወይም በመጀመሪያው ሲዝን ያዩዋቸውን ክፍተቶች ለመሙላት የተለያዩ ተጫዋቾችን ለማዘዋወር እንደዚሁ እንቅስቃሴ በማድረግ ላይ ነው የሚገኙት። እየተዘዋወሩ ያሉ ተጫዋቾችም መኖራቸውን እየተመለከትን እንገኛለን። በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ካደጉ ክለቦች መካከል አንደኛው የሆነው ሸገር ሲቲ በቅርቡ ከአሰልጣኝ አሸናፊ በቀለ ጋር መለያየቱ የሚታወስ ነውና እንግዲህ አሁን ደግሞ ተጫዋቾችን ለማምጣት እንደዚሁ ንግግር ጀምሯል ተብሏል። ከዲሲፕሊን ጋር በተያያዘ ያለፉትን ጊዜያቶች በቅዱስ ጊዮርጊስ እግር ኳስ ክለብ ቆይታ ካደረገ በኋላ ወጣቱ የፊት መስመር አጥቂ ቢኒያም ፍቅሩ አሁን ሸገር ሲቲን ለመቀላቀል ከጫፍ መድረሱ እየተገለጸ ነው የሚገኘው። የፈረሰኞቹ ደጋፊዎች ቅሬታ ሲያቀርቡበት የነበረ ተጫዋች እንደነበረ ይታወቃል። ከክህሎት ጋር በተያያዘ ጥሩ ተስፋ ያላቸው ወጣት ተጫዋቾች መካከል አንደኛው ነው ቢኒያም ፍቅሩ። ነገር ግን በቅዱስ ጊዮርጊስ እግር ኳስ ክለብ ቤት በተለይ ተቀይሮ በሚወጣበት ሰዓት ላይ ያሳየው ያልተገባ ጸባይ ከፈረሰኞቹ ጋር እንዲለያይ አድርጎታል ተብሏልና አሁን ቀጣይ መዳረሻው ሸገር ሲቲ እግር ኳስ ክለብ የሚሆንበት እድል ሰፊ ስለመሆኑ ነው እየተነገረ የሚገኘው። የዚህ መረጃ ምንጭ ሶከር ኢትዮጵያ ነው። ሌሎችም የሀገር ውስጥን መረጃዎች መሰረት አድርገው እንደዚሁ መረጃዎችን ለስፖርት ቤተሰቡ የሚያቀርቡ የመገናኛ ብዙሃን እየዘገቡት ነው የሚገኘው ማለት ነውና ይህንን መረጃ ወደ እናንተ አደርሰናል። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናድርግ። ምክንያቱም የባህር ማዶ በርከት ያሉ መረጃዎችን ስለያዝን በምሽቱ የስፖርት ዜና ወጃችን ላይ ደግሞ ሌሎች የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን ከማለፋችን አስቀድመን ግን ጠቃሚ መልእክቶች አሉ። መልእክቶቹን ተከታትለን እንመለስ። አሁንም አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎች ናቸው ወደ እናንተ የሚደርሱት። አብራችሁ እንድትሆኑ በድጋሚ እንጋብዛችኋለን። የእንግሊዝ ኤፍኤ ካፕ አንጋፋውን የውድድር መድረክ የአምስተኛ ዙር የጨዋታ ድልድልን እናገኛለን። አስቀድመን እንግዲህ ወደ አምስተኛው ዙር ወይ ደግሞ ወደ ጥሎ ማለፍ 16ቱ የተቀላቀሉ 16 ክለቦች እንደዚሁ ተለይተው ታውቀው ነበረ። ትላንት ደግሞ ማን ከማን ይደርሷል በአምስተኛው ዙር የሚለው ነገር እንደዚሁ በዕጣ ድልድል እንደዚሁ ይፋ ተደርጓል ማለት ነው። በዚህም መሰረት የፕሪሚየር ሊጉ ክለብ ፉልሃም ከሻምፒዮንሺፑ ተሳታፊው ክለብ ሳውዛምፕተን ጋር ጨዋታውን ያደርጋል። በክራቨን ኮቴጅ ነው የሚደረገው ጨዋታ። ፖርት ቫሌ ከሰንደርላንድ፣ ኒውካስል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖርዊች ሲቲ፣ ማንስፊልድ እንደዚሁ ከአርሰናል፣ ወልቨርሃምፕተን ወንድረስ ከሊቨርፑል፣ ሬክስሃም ከቼልሲ እንደዚሁ ዌስትሃም ዩናይትድ ከብሬንትፎርድ ሲቲ ጋር የሚገናኙ ነው የሚሆነው በአምስተኛው ዙር ላይ። በዚህ የአምስተኛ ዙር ድልድል ላይ ጠንካራ የተባለው ጨዋታ ሁለቱን የፕሪሚየር ሊግ ተሳታፊ ክለቦችን ያገናኘው ጨዋታ ነው። በሴንት ጄምስ ፓርክ ስቴዲየም የሚደረገው የኒውካስል ዩናይትድ እና የማንቸስተር ሲቲ ጨዋታ ማለት ነው። ሁለቱ ክለቦች እንግዲህ ከዚህ ቀደም በእንግሊዝ የካራባው ካፕ የውድድር መድረክ ላይ ሰሚፋይናል ላይ ተገናኝተው ነበር እና ማንቸስተር ሲቲ በደርሶ መልስ ድምር ውጤት 5-1 በሆነ ውጤት እንግዲህ አሸንፎ ወደ ዋንጫው ሽሚያ ማለፉ የሚታወስ ነው። ኒውካስል ዩናይትድን ጥሎ ማለት ነውና ዳግም በዚህኛው በኤፍኤ ካፕ የውድድር መድረክ ላይ ደግሞ በጥሎ ማለፍ 16ቱ አንድ ላይ ተደልድለዋል። ቀጣይ የኒውካስል ዩናይትድ ይህንን ለበቀል ይጠቀምበታል ወይስ ማንቸስተር ሲቲ ተደጋጋሚ በዚህም የውድድር መድረክ ላይ ኒውካስል ዩናይትድን ያሰናብታል የሚለው ነገር ተጠባቂ ሆኗል። አርሰናል እንግዲህ በሻምፒዮንሺፕ ተሳታፊ ክለቦችን ነው እየገጠመ የሚገኘው በተከታታይ ጨዋታዎች ላይ። በዚህ በአራተኛው ዙር ላይ ዊጋን አትሌቲክን 4-0 በሆነ ውጤት ማሸነፉ የሚታወስ ነው። አሁንም እንደዚሁ ሌላኛውን የሻምፒዮንሺፕ ተሳታፊ ክለብ ነው የሚያገኘው ማንስፊልድን ነው። ይሄ ጥሩ አጋጣሚ ይመስላል። ምክንያቱም ታዳጊ ተጫዋቾችን ይዞ የትልልቅ ተጫዋቾች ላይ የሚደርሰውን ጫና በመቀነስ ረገድ በውስን ተጫዋቾች ወይም ደግሞ ብዙም በማይደክሙ ተጫዋቾች ይህንን ጨዋታ ሊያደርግ የሚችልበት እድል አግኝቷል ማለት ነው። የወልቨርሃምፕተን ወንድረስ እና የሊቨርፑልም ጨዋታ ከሚጠበቁ ጨዋታዎች መካከል አንደኛው ነው ማለት እንችላለን። እንግዲህ ቀጣይ የዚህ የአምስተኛ ዙር ወይም የጥሎ ማለፍ 16 ጨዋታዎች በእንግሊዝ ኤፍኤ ካፕ ቀጣይ ማርች 7 የሚከናወኑ ነው የሚሆነው ማለት ነው። ወደ ሌሎች ጨዋታዎች ደግሞ እንለፍ። እንግሊዝ ሻምፒዮንሺፕ የ2025-26 የውድድር ዘመን ወይም ደግሞ በቀጣይ ዓመት የእንግሊዝ ፕሪሚየር ሊግን የሚቀላቀሉ 3 ክለቦች እነማን ሊሆኑ ይችላሉ የሚለው ውድድር በከባድ ፍልሚያ ታጅቦ እየተከናወነ ይገኛል። 24 ክለቦች ናቸው እየተፋለሙበት የሚገኘው። ትላንት ምሽት አንደኛና ሁለተኛ ደረጃ ላይ የሚገኙት ኮቨንተሪ ሲቲ እና ሚድልስብራ ጨዋታቸውን አድርገው ነበረ። እንግዲህ በሁለቱ ወጣት አሰልጣኝ ነው እነዚህ ቡድኖች የሚመሩት። በተለይ ፍራንክ ላምፓርድ በእንግሊዝ ፕሪሚየር ሊግም የተለያዩ ክለቦችን በመያዝ ይታወቃል። ቼልሲን ይዞ እንደነበረ ከዛም በኋላ ደግሞ ወደ ኤቨርተንም አምርቶ እንደዚሁ ይህንን ቡድን ሲመራ እንደነበረ እናስታውሳለን። በሻምፒዮንሺፑ ከዚህ ቀደም እንደነ ደርቢ ካውንቲን የመሳሰሉ ክለቦችን ይዞ እንደነበረ ይታወሳልና አሁን ኮቨንተሪ ሲቲን ወደ እንግሊዝ ፕሪሚየር ሊግ ለማሳደግ ከፍተኛ ጥረት በማድረግ ላይ ነው የሚገኘው። እንዲያውም ያለፉትን ጨዋታዎች እየተሸነፈ መምጣቱን ተከትሎ ነው ሚድልስብራ የመሪነቱን ስፍራ የተቀበለው። ትላንት ምሽት እንግዲህ ሚድልስብራ ጨዋታውን ወይም ደግሞ የደረጃ ሰንጠረዡን እየመራ ነበር የተገናኙት 61 ለ59 ነጥብ ማለት ነውና ትላንትና እንግዲህ በነበረው እንቅስቃሴ ኮቨንተሪ ሲቲ በሜዳው ሚድልስብራን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ ለአሜሪካ እየተጫወተ የሚገኘው ነገር ግን የዘራረጉ እንደዚሁ ከላይቤሪያና ጋና የሚመዘዘው ወጣቱ የ27 ዓመቱ የፊት መስመር አጥቂ ሃጂ ሐሚር ራይት 3 ግቦችን ከመረብ በማሳረፍ ሃትሪክ መስራት ችሏል በዚህ እንቅስቃሴ ላይ ማለት ነው። ይህ ተጫዋች በትልልቅ ክለቦች ራዳር ውስጥ ነው የሚገኘው። አሁን በዘንድሮ ዓመት በሻምፒዮንሺፑ እንግዲህ ባደረጋቸው ጨዋታዎች 13 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል እና የፕሪሚየር ሊጉ ትልልቅ ክለቦች ይህንን ተጫዋች ለማስፈረም በቀጣይ እንደዚሁ እየተከታተሉት እንዳሉ እየተገለጸ ነው የሚገኘው። ትላንት ምሽት ግን የፍራንክ ላምፓርዱ ክለብ ወደ እንግሊዝ ፕሪሚየር ሊግ ለመምጣት እያደረገ ያለውን ግስጋሴ የበለጠ ያሳመረበትን 3-1 በሆነ ውጤት እንዲያሸንፍ የረዱትን 3 ግቦች ሁለቱም በጨዋታ አንዱም በፍጹም ቅጣት ምት በማስቆጠር ነው 3-1 በሆነ ውጤት እንዲያሸንፍ ያደረገው ማለት ነው። ማግሪ ደግሞ የሚድልስብራን ብቸኛ ግብ እንደዚሁ ከመረብ አሳርፏል። ትላንት እንግዲህ ውጤቱን ተከትሎ
ኮቨንተሪ ሲቲ 62 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሚድልስብራ ደግሞ በአንድ ነጥብ ዝቅ ብሎ እንደዚሁ 61 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ሚልዎል እንደዚሁም ኢፕስዊች ታውን እና ሃል ሲቲ 56፣ 54፣ 54 ነጥቦችን ይዘው ተከታዩን ደረጃ ይዟል። ቀጣይ የአሰልጣኝ ፍራንክ ላምፓርዱ ወይም የደረጃ ሰንጠረዡን ትላንት ምሽት ጀምሮ መምራት የጀመረው ኮቨንተሪ ሲቲ ከሜዳ ውጪ አቅንቶ ዌስት ብሮምን የሚገጥም ነው የሚሆነው ማለት ነውና ሁለቱ ክለቦች አንደኛና ሁለተኛ የሚሆኑት በሻምፒዮንሺፑ በቀጥታ ወደ እንግሊዝ ፕሪሚየር ሊግ ማደጋቸውን ሲያረጋግጡ እንደዚሁ እስከ 6ኛ ደረጃ ላይ ያሉት ደግሞ በፕሌይኦፍ ተጫውተው ነው በስተመጨረሻም ሶስተኛው የእንግሊዝ ፕሪሚየር ሊግ ክለብ ሆነው በ2026-27 የውድድር ዘመን ወደ እንግሊዝ ፕሪሚየር ሊግ የሚመጡት ማለት ነው። የበለጠ ግን አሁን ትላንት ምሽት ድል የቀናው የአሰልጣኝ ፍራንክ ላምፓርዱ ኮቨንተሪ ሲቲ የበለጠ ድሉን ያሰፋበትን ውጤት ነው ማስመዝገብ የቻለው ማለት ነው። የስፔን ላሊጋ ላይም እጅግ በጣም ያልተጠበቀ ውጤት ተመዝግቧል። የካታላናን ደርቢ ተደርጎ ነበር። ትላንት ምሽት የተደረገው ጨዋታ በጂሮናና በባርሴሎና መካከል ነበረ። እንግዲህ ይህን ጨዋታ ጂሮና 2-1 በሆነ ውጤት ማሸነፍ ችሏል። ባርሴሎና ትላንት ድል ቢቀናው የመሪነቱን ስፍራ ከሰዓታት በኋላ ከሪያል ማድሪድ ማስመለስ የሚችልበትን አጋጣሚ ነው ያመከነው። ትላንት 2-1 በሆነ ውጤት ጨዋታውን ተሸንፏል። ሌይማር ፍራን እና ቤልትራን ናቸው ሁለቱን የአሸናፊነት ግብ ለጂሮና ማስቆጠር የቻሉት። እንግዲህ ከጨዋታው መጠናቀቅ በኋላ አሰልጣኝ ሃንስ ፍሊክ በዕለቱ የጨዋታው ዳኛ ላይ ትችታቸውን ሰንዝረዋል። በነበረው እንቅስቃሴ ላይ ያልተገቡ ውሳኔዎች ሲተላለፉ እንደነበረና ለሽንፈታቸው አንደኛው ምንጭ እንደነበረ ገልጿል። ነገር ግን የጂሮና ተጫዋቾች ግን ላሳዩት ተጋድሎና አሰልጣኙ ይዞት ለገባው ታክቲክ ግን ትልቅ አክብሮት እንዳላቸው እንደዚሁ ሃንስ ፍሊክ መናገር ችሏል ማለት ነው። እንግዲህ በጨዋታው ውጤት በጣም ተበሳጭቷል። ተጫዋቾቹ ተደራራቢ እንቅስቃሴ እያደረጉ ድካም ላይ ነው የሚገኙት። ያም ቢሆን ግን የትላንት ምሽቱን ጨዋታ ማሸነፍ ነበረብን፣ ስለሚገባቸው ግን ጂሮናዎች ጨዋታውን በድል መደምደም ችለዋል። እንኳን ደስ አላችሁ ማለት እፈልጋለሁ ብሏል። በቀጣይ በሚኖሩት ፍልሚያ ላይ ግን የላሊጋውን የዋንጫ ክብር ማሳካት ከፈለግን ከባድ ፍልሚያዎችን ማድረግ ይጠበቅብናል ብሏል። እንግዲህ ባርሴሎና ካለፉት 5 ጨዋታዎች 2 ሽንፈቶችን እንግዲህ ማስመዝገቡን ተከትሎ ነው ሪያል ማድሪድ ወደ ፊት መሪነት የመጣው ማለት ነው። በጊዜያዊው አሰልጣኝ አልቫሮ አልቤሮ እየተመራ በጣም በጥሩ እንቅስቃሴ ላይ ነው የሚገኘው ሪያል ማድሪድ። እንግዲህ አሁን የደረጃ ሰንጠረዡን ሪያል ማድሪድ በ60 ነጥቦች ይመራል። በ2 ነጥብ ዝቅ ያለው ባርሴሎና ደግሞ በ60 ነጥብ እንደዚሁ እየተከተለ ነው የሚገኘው። እኩል 45 ነጥብ ያላቸው ቪላሪያል እና አትሌቲኮ ማድሪድ ደግሞ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል ማለት ነው። ወደ ዛሬ ምሽት ጨዋታዎች እንሂድ። የእግር ኳስ የውድድር መድረኮች ቁንጮ እየተባለ ከዓለም ዋንጫው በመቀጠል ብዙዎች ትኩረት የሚሰጡት የአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጥሎ ማለፍ 16 ለመግባት የሚደረገው የደርሶ መልስ የመጀመሪያ ዙር ጨዋታ ዛሬ በአውሮፓ ከተማ የተለያየ ስቴዲየሞች ጅማሮን ያደርጋል። ነገ ምሽትም ቀጥሎ የሚከናወን ነው የሚሆነው። እነዚህ 8 ክለቦች እንግዲህ በደርሶ መልስ ድምር ውጤት የተሻሉት 16 ቡድኖች የተሻሉት 8 ክለቦች እንደዚሁ ከአንደኛ እስከ 8ኛ ደረጃን ይዘው በመጀመሪያው የሊግ ፌስ ላይ ያጠናቀቁ ክለቦችን የሚገጥሙ ነው የሚሆነው ማለት ነው። ዛሬ ምሽት ከሚደረጉ የቻምፒየንስ ሊጉ ጨዋታዎች መካከል የቱርኩ ክለብ ጋላታ ሰራይ ከጣሊያኑ ክለብ ዩቬንቱስ ምሽት 2:45 ላይ በሚያደርጉት ጨዋታ መርሃ ግብሩ ጅማሮውን ያደርጋል። ምሽት 5 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። በሲግናል ኢዱና ፓርክ ስቴዲየም ቡንደስሊጋው ክለብ እንደዚሁ ቦሩሲያ ዶርትሙንድ የጣሊያኑን ክለብ አታላንታን ያስተናግዳል። እንደዚሁ ሁለቱን የፈረንሳይ ክለቦች እርስ በርስ የሚያገናኘው የሞናኮና የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ፒኤስጂ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ቤኔፊካ ከሪያል ማድሪድ ይሄ ጨዋታ በጣም ትልቅ ትኩረትን ስቧል። ምክንያቱም ከሳምንታቶች በፊት እንደምናስታውሰው ወደ ጥሎ ማለፍ 16ቱ የመጨረሻው ይህንን የፕሌይኦፍ ጨዋታ እንዲያገኙ ያደረጋቸው ሪያል ማድሪድን በማሸነፍ ነው ቤኔፊካዎች ማለት ነውና በዚህ በስቴዲዮ ዳሉዝ በተደረገው ስቴዲየም በጣም ከባድ ፍልም ያደርገው 4-2 በሆነ ውጤት አያሉን የመድረኩን ንጉስ ሪያል ማድሪድን ማሸነፋቸው የሚታወስ ነውና በተለይ ደግሞ አሰልጣኝ ጆዜ ሞሪኒዮ የቀድሞ ክለባቸውን ሪያል ማድሪድን ነው በቤኔፊካ ስቴዲየም ይህን ጨዋታ የሚያከናውኑት ማለት ነውና ትልቅ ትኩረትን ስቧል። ሪያል ማድሪድ እዚህ ጣጣ ውስጥ የገባው ተጨማሪ የፕሌይኦፍ ጨዋታ እንዲያደርግም ያስገደደው በቤኔፊካ 4-2 በሆነ ውጤት በዚህ ጨዋታ መሸነፉ ነውና
እንግዲህ ለበቀል ይጠቀምበታል ተብሎ እየተነገረ ነው የሚገኘው። በእርግጥ በዛሬው እንቅስቃሴ ላይ ወሳኝ የሪያል ማድሪድ ተጫዋቾች በጉዳትና በቅጣት ምክንያት የማይገኙ ነው የሚሆነው። ኤደር ሚሊታው በጉዳት ምክንያት ለዛሬው ጨዋታ ዝግጁ አይደለም ተብሏል። በተመሳሳይ ቤሊንግሃምም የለም። እንደዚሁም ደግሞ ከቤኔፊካ ጋር በነበራቸው ጨዋታ በቀይ ካርድ ከሜዳ የተወገዱት ሮድሪጌዝ እና እንደዚሁ ደግሞ ራውል አሴንሲዮ በዚህ ጨዋታ ላይ በቅጣት ምክንያት የማይሰለፉበት እድል እንዳለ ተነግሯል ማለት ነውና እነዚህን ተጫዋቾች ሳይዙ ነው ሎስ ብላንኮቹ ዛሬ ወደ ፖርቹጋል ያመሩት እና ይህንን ጨዋታ ምሽት ላይ የሚያከናውኑት ተብሏል። እንግዲህ አሰልጣኝ ጆዜ ሞሪኒዮ አነጋጋሪው ወይም ደግሞ በአውሮፓ እስካሁን ድረስ በተለያዩ ክለቦች ውስጥ ውጤታማ ጉዞን ማድረግ የቻሉት በእንግሊዝ ፕሪሚየር ሊግ በቼልሲ፣ በቶተንሃም ሆትስፐርስ፣ በማንቸስተር ዩናይትድ ቤት እናውቃቸዋለን። በጣሊያን ሴሪያ በሮማ እና እንደዚሁ በኢንተር ሚላን ደግሞ 2010 ላይ ያስመዘገቧቸው ውጤቶችና ገድሎች እንደዚሁ ይታወስላቸዋል። በስፔንም ሪያል ማድሪድን ማንሳት እንችላለን። እኛ አሰልጣኝ እንደዚሁ በቱርክም ወደ ፊነርባቼ አምርተውም በጣም ጥሩ ታሪኮችን የሰሩበትን አጋጣሚ እናስታውሳለንና አሁን በቤኔፊካ ደግሞ ሪያል ማድሪድን በማሸነፍ የቀድሞ ስማቸውን መልሰዋል። በዛሬ ምሽት ውስጥ ጨዋታ ይህንን መድገም ይችላሉ ወይ? ከጨዋታው አስቀድሞ ሀሳብ ሰጥተው ነበር ጆዜ ሞሪኒዮ። ሪያል ማድሪድ በተለያየ አጋጣሚ እንግዲህ አቁስለነዋል ብለዋል። ቤኔፊካ ጋር በነበረው ጨዋታ የቆሰለ አንበሳ ደግሞ በጣም ከባድ ነው ሲመለስ የመልስ ምቱ። ስለዚህ የዛሬ ምሽቱ ጨዋታ ላይ ከባድ በትር ሊያሳርፍብን ይችላል። ለዚህ ደግሞ ልጆቼ በተጠንቀቅ ይቆማሉ ብዬ አስባለሁ። ይህንንም እያሰቡ ወደ ሜዳ እንደሚገቡ ተስፋ አድርጋለሁና የዛሬ ምሽቱን ጨዋታ ለማሸነፍ የቻልነውን ሁሉ እናደርጋለን፣ ወደ ጥሎ ማለፍ 16 ለመግባት የሚል አስተያየት ሰጥቷል ማለት ነው። የምሽቱን ጨዋታ ማን የሚያሸንፍ ይመስላችኋል? በቤኔፊካ ወይስ ደግሞ በሪያል ማድሪድ አሸናፊነት ይጠናቀቃል? እስኪ ቅድመ ግምታችሁን ልታደርሱን ትችላላችሁ ይህንን ተጠባቂ ጨዋታ በተመለከተ። ሌላኛው የሁለቱን የፈረንሳይ ክለቦች የሞናኮን እና የፒኤስጂን ፍጥጫ እንደዚሁ ስንመለከት ደግሞ በዚህ እንቅስቃሴ ላይ ኦስማን ዴምቤሌ ምናልባት በዚህ ጨዋታ ላይ ላይሰለፍ የሚችልበት እድል አለ ተብሏል። የወቅቱ የባሎንዶር አሸናፊው ኦስማን ዴምቤሌ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘውና ፒኤስጂ በአሰልጣኝ ሉዊስ ኤንሪኬ ስር በዘንድሮ ዓመት ትንሽ ደከም ብሏል። ካብኖ አንጻር ከተመለከት ነው ማለት ነው። እንግዲህ ከ1 እስከ 8ኛ ያለውን ደረጃ ይዞ ማጠናቀቅ ተስኖት ነው ወደ ተጨማሪ ጨዋታዎች ያለፈውና ከዚህ አንጻር ዛሬ ምናልባት እረፍት ሊሰጠው ይችላል የተባለው ኦስማን ዴምቤሌ ለፒኤስጂዎች ጉዳት ሊሆን ይችላል ተብሎ እየተነገረ ነው የሚገኘው ማለት ነው። ነገ እንግዲህ ካራባክ ከኒውካስል ዩናይትድ፣ እንደዚሁ ኦሎምፒያኮስ ከሌቨርኩሰን፣ ፖዶ ግሊሚት ከኢንተር ሚላን፣ ክለብ ብሩዥ ደግሞ ከአትሌቲኮ ማድሪድ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ከናሁ ቴሌቪዥን ጋር ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል በሃይላይት ወደ እናንተ ያደረስናቸውን አጫጭር ስፖርታዊ መረጃዎችን ደግሞ ዳግም ይዘን እንመለሳለን። አሁንም አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። የሃሪ ማጓየርን ጉዳይ እናገኛለን። በማንቸስተር ዩናይትድ ቤት እንግዲህ 2019 ላይ ነበረ ከሌስተር ሲቲ በከፍተኛ ዝውውር 80 ሚሊዮን ፓውንድ በወቅቱ የተከላካዮች ሪከርድ የዝውውር ገንዘብ ተደርጎ በተመዘገበው ሂሳብ ነበረ ወደ ማንቸስተር ዩናይትድ የመጣው። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ከፍታና ዝቅታ ውስጥ ያለፉትን ዓመታቶች ተመልክተነዋል። ቡድኑንም ለ6 ወራት ያህል እንደዚሁ በካፒቴንነት ሲመራ የነበረበትን አጋጣሚ ተመልክተናል። ከ2012 ጀምሮ ደግሞ
ከአንደር 21 ጀምሮ በእንግሊዝ ብሔራዊ ቡድን እንደዚሁ እየተጫወተ የሚገኝ የተከላካይ ስፍራ ተጫዋች ነውና በማንቸስተር ዩናይትድ ቤት ያለው የውል ኮንትራት ቀጣይ ዓመት ይጠናቀቃል። ስለዚህ ደግሞ አሁን ባለው ፐርፎርማንስ ማንቸስተር ዩናይትዶች ተጨማሪ የውል ኮንትራት ለመስጠት ፍላጎት አላቸው እየተባለ ነው የሚገኘውና ብዙ የቀድሞ ተጫዋቾች በተለይ ቡድኑን ተጫዋቾች የሚያነሳሳበት መንገድ ዲፓርትመንቱን የሚመራበት አንዳንድ አጋጣሚዎች በቀጣይ በአሰልጣኝ ምናልባት ማይክል ካሪክ ስር ይሄ ተጫዋች ለተጨማሪ የውድድር ዓመታት ቢቆይ የተሻለ ነገር ቡድኑን ለማገዝ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። አሁን 32 ዓመቱ ላይ ይገኛል። በተለይ ደግሞ ለወጣት የተከላካይ ስፍራ ተጫዋቾች ለቡድኑ ትልቅ ልምድ በማጋራት ረገድ አይነተኛ ሚና ሊኖረው እንደሚችል እየተነገረ ነው የሚገኘው። በዘንድሮ ዓመት እንግዲህ ከጉዳት ጋር እየታገለ በሊጉ ብቻ 13 ጨዋታዎችን ማከናወን የቻለበትን ሂደት ተመልክተናል። ቀጣይ ቀያይ ሰይጣናቱ ለዚህ አንጋፋ የተከላካይ ስፍራ ተጫዋች የውል ኮንትራቱን ለተጨማሪነት ይሰጡታል አይሰጡትም የሚለውን ነገር የምንመለከተው ይሆናል። ከማንቸስተር ዩናይትድ መረጃ ሳንወጣ ሌላ አንድ መረጃ ወደ እናንተ እናደርስ። ማንቸስተር ዩናይትዶች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ላይ ወደ ኦልድ ትራፎርድ የሚመጡ ተጫዋቾችን እንደዚሁ የንግግር ስለመጀመራቸው እየተገለጸ ነው የሚገኘው። አንደኛው የቡንደስሊጋው ተሳታፊ ክለብ የቦሩሺያ ዶርትሙንዱን ጁሊያን ራይስን ለማስፈረም ፍላጎት አላቸው ተብሏል። ይህንን ዘገባ ይዘው የወጣው እንግዲህ ተነባቢው የጀርመኑ ቢልድ ጋዜጣ ነውና ይህንን መረጃ ይዞ ወጥቷል። በቀጣይ እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ያስፈርሙታል አያስፈርሙትም የሚለውን ነገር እንመለከታለን። በመጨረሻም አጫጭር የአርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል እንግዲህ ያለፉትን ጊዜያቶች ሁሉ የሪያል ማድሪዱን የተከላካይ በርካታ ክለቦች እያደኑት የሚገኘውን ቪክቶር ቫልዴቤናስን ለማስፈረም ፍላጎት አላቸው ተብሏል። መድፈኞቹ ይህንን የ19 ዓመት የመሃል ተከላካይ ስፍራ ተጫዋችን ለማምጣት እንደዚሁ ክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንቅስቃሴ በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። በተለይ የኋላ ስፍራ ዲፓርትመንቱን ለማጠናከር በወጣት ተጫዋቾች እያመኑ እንዳለ ብዙ ፍንጮችን እየተመለከትን ነው የምንገኘው። ትላንት ወደ እናንተ ያደረስኩት ሌላ የመሃል የተከላካይ ስፍራ ተጫዋችንም ለማምጣት እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነውና በተለይ ዊሊያም ሳሊባ ጉዳይ ከሪያል ማድሪድ ጋር ስሙ ሲያያዝ እንደነበር እናስታውሳለን እና በእርግጥ ረዘም ያለ የውል ኮንትራት እንዳለው ይታወቃል በአርሰናል ቤት። እሱም ትልልቅ የዋንጫ ክብሮችን ከቡድን አጋሮቹ ጋር ሆኖ በዛው በአርሰናል ቤት ለመቆየት ምርጫው ማድረጉ የሚታወስ ነው። ነገር ግን ደግሞ ሪያል ማድሪድ በጣም አያል ክለብ ነውና እንግዲህ አይታወቅም። የዝውውር ሁኔታዎችን ለማመን በጣም ያስቸግራል። ከዚህ ጋር ተያይዞ ይመስለኛል ወጣት ተጫዋቾችን ይህንን ዲፓርትመንት በቀጣይ ረዘም ላሉ አመታቶች ለወጣቶች ኃላፊነቱን እየሰጡና ከገብርኤል ማጋሌሽ ስርና እንደዚሁም ደግሞ ከዊሊያም ሳሊባ ስር ሆነው እነዚህ ወጣት ተጫዋቾች ደግሞ ይህንን ልምድ እየቀሰሙ ከስር ስር ተተኪ ለማፍራት የክለቡ ስፖርቲንግ ዳይሬክተር እና የክለቡ አሰልጣኝ እንደዚሁ ማይክል አርቴታ እነዚህን ወጣት ተጫዋቾች ለማምጣት ፍላጎት አላቸው ተብሏል ማለት ነውና ቪክቶር ቫልዴቤናስም አንደኛው ትኩረታቸው እንደሆነ እየተነገረ ነው የሚገኘው። እውነት የማይመስል ነገር ግን ደግሞ አሁን ላይ በርካታ የመገናኛ ብዙሃን ቀስ በቀስ እያዳረሱት ያለ አንድ መረጃ እየወጣ ነው የሚገኘው። ማርቲን ኦዲጋርድን ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው እየተገለጸ ነው የሚገኘው። እንግዲህ ማርቲን ኦዲጋርድ ኖርዌዩ የአማካኝ ስፍራ ተጫዋች በበርካታ የአርሰናል ደጋፊዎች ከሚወደዱና ትልቅ ከበሬታ ካላቸው ተጫዋቾች መካከል አንደኛው ነው። ከሪያል ማድሪድ ይህ ተጫዋች ከመጣ በኋላ በውሰቱል ነበረ። ከዛ በኋላ በቋሚነት እንግዲህ አርሰናሎች ያስፈርመውት በጣም ጥሩ ግልጋሎት መስጠት ችሏል። በተለይ ደግሞ የአሰልጣኝ ሚካኤል አርቴታ አጨዋወት እጅግ በጣም ከገባቸው ተጫዋቾች መካከል አንደኛው ነው እየተባለ ነው እየተሞካሸ የሚገኘውና አሁን ላይ የሚወጡ መረጃዎች በተለይ ያለፉትን ጊዜያቶች ማርቲን ኦዲጋርድ እና አሰልጣኝ ሚካኤል አርቴታ ከምርጫ ጋር በተያያዘ ተቃርነውበታል የተባለው ጉዳይ አሁን ጎልቶ እየወጣ ነው የሚገኘው። የሁለቱን አካላትም እንደዚሁ ቁርሾ በሰፊው እያናፈሱት ነው የሚገኘው የተለያዩ የመገናኛ ብዙሃኖች ማለት ነውና ቀጣይ ምናልባት ቼልሲን አሊያም ደግሞ ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ዩናይትዶች ይህ ተጫዋች የሚመጣላቸው ከሆነ እጁን ስሞ እስከ 70 ሚሊዮን ፓውንድ ድረስ ለማውጣትና ኢንቨስት ለማድረግ ስለመዘጋጀታቸው እንግዲህ ውስጡን ለክለቡና ለተጫዋቹ ቅርበት ያላቸው የመረጃ ምንጮች እየገለጹ ነው የሚገኙት። የተጫዋቹም እንደዚሁ ወኪል ምናልባት የዚህ ተጫዋች ውሳኔ በቀጣይ የሚታይ ይሆናል የሚል ሀሳብን እያጸባረቀ እንዳለ መረጃዎች ይዘው እየወጡ ነው የሚገኙትና የአርሰናል ደጋፊዎች ምን ይሰማቸዋል? በጣም ለአርሰናል አሁን ላይ እያሳየ ለሚገኘው ፕሮግረስ ብዙ ትኩረት ከሰጡና ብዙ
ከለፉ ተጫዋቾች መካከል አንደኛው ማርቲን ኦዲጋርድ ነው ማለት ይቻላልና ይሄ ተጫዋች በቀጣይ በዛው በአርሰናል ቤት የሚቆይ ይመስላችኋል? ቢቆይስ ጠቀሜታው እስከምን ይሆናል? ወይስ ደግሞ ወደ ማንቸስተር ዩናይትድ ሊያቀና ይችላል? በሁለቱ ክለቦች መካከል በውጪ አደጋገፍ ወይም ደግሞ በውጪ የነሱን ታሪኮች ብንመለከት የተለያዩ ተጫዋቾችን ከዚህ ቀደም ሲለዋወጡ እንደነበር እናስታውሳለን። እንደነ አሌክሲስ ሳንቼዝን ከአርሰናል ወደ ማንቸስተር ዩናይትድ፣ ሚኪታሪያ ደግሞ እንደዚሁም ዳኒ ዌልቤክን የመሳሰሉ ተጫዋቾች ደግሞ ሲልቬስተርን ማንሳት እንችላለን። የቀድሞውን ተጫዋች ወደ አርሰናል የመጡበትን አጋጣሚ እናስታውሳለን። ከዛ ባለፈ ደግሞ እንደነ ቫን በርሲን የመሳሰሉ ትልልቅ ተጫዋቾች ደግሞ ከአርሰናል ወደ ዩናይትድ አምርቷል፣ በተለያየ ጊዜ እንደምናስታውሰው ማለት ነው። አሁን እንኳን የአርሰናል አካዳሚ ውጤት የሆኑ ወጣት ተጫዋቾች እንደዚሁ አዴ ኤቨንን ማንሳት እንችላለን። እንደዚሁም ደግሞ ቺዶ ኦቢ ማርቲንን ወጣት ተጫዋቾችን ወደ ማንቸስተር ዩናይትድ መቀላቀላቸው የሚታወስ ነውና ወደ ሁለቱም ክለቦች የተለያዩ ተጫዋቾች ይዘዋወራሉ። በሀገር ቤት ኮንቴክስት ካየነው ግን ብዙ ደጋፊዎች እንደ ደርቢ ስሜት ነው ያላቸውና የማይሆን ይመስላል። ነገር ግን ደግሞ ምናልባት ማርቲን ኦዲጋርድ ወደ ዩናይትድ ቢያቀና የአርሰናል የመሃል ስፍራ ዲፓርትመንት ምን አይነት መልክ ሊኖረው ይችላል? የትኛውን ክለብ ይጠቅማል? የትኛውንስ ክለብ ሊጎዳ ይችላል? ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ማክሰኞ የካቲት 10 2018 ዓ.ም ከናሁ ቴሌቪዥን የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከ410 ሺህ በላይ ተከታዮች አሉት። ዋና ዋና ዜናዎች፣ የመዝናኛ ፕሮግራሞችና ሌሎችንም ስፖርታዊ መረጃዎችን ታገኙበታላችሁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።